የር እኔ በምን እንደማምን ታውቃለህ? ፍቅር ሚኒማ ነው ብዬ የማስብ ሰው ነኝ እኮ። ፍቅር ህይወት አይደለም። ሚኒመም ስታንዳርድ ሚኒማ ማለት ሪኳየርመንት ነው። አንድ አትሌቶች ሚኒማ ማሟላት እንደዛ ነው ፍቅር ለኔ እንጂ ህይወት ሆኖ አያውቅም። ሚኒንግ ለምሳሌ አንድ ሰው የትዳር ምሰሶ ትዕግስትና መከባበር ነው። አለቀ። ፍቅር አይደለም። አልዋጣለ ውሃ የለ ይኸውልህ ትወዳታለህ ወይም ትወደዋለች አይደል? ስትወድ ትንሽ ይደፈናል ሁሉም ነገር። ቀንም ማታም ስለሱ ነው ስለሷ ነው ስለ ኤቭሪቲንግ ወደዛ ነው የምትሄደው። ሪያሊቲ ስትገባ ግን ይሄኛው ደሚናና ያ ቦይፍሬንድ የነበረው ደሚና ኮምፕሊትሊ የሁለት ዓለም ሰው ነው። ወደ ትዳር ዓለም ስትገባ መዋሸት አትችልም። የመረረ እውነት ነው። ሳትፈልግ ፀሐይ እንደምትወጣው ትዳር እንደዛ ነው። እውነቱ እሱ ነው። ይሄ ጉግልና ወረቀት ላይ የተጻፈው እሱን ተውት። ሪያሊቲውን እየኖራችሁ ያላችሁ ሰዎች ታውቃላችሁ። ትዳር ይሄ ሉክ በየሚዲያው ላለው ጓደኛ የነበርክ ጊዜ ጮኛ የነበርክ ጊዜ የሌለህ ማንነት አለ። ካፍቴሪያ ነው፣ መዝናኛ ነው፣ አበባ መውሰድ ነው፣ ወሬ ነው፣ ምናምን ነው። ወይንስ ከምቱ ሪያሊቲ ትክክለኛው ትዳር ላይ ስትመጣ ግን እሱ የለም። ህይወት ለማሸነፍ ነው የምትሄደው። ፍቅር ያዘኝ ስትል እሷን ለማሸነፍ ነው የምትሄደው። የሌለህን ኮት እኮ ተበድረ ለብሰህ ትሄዳለህ። ህይወት ውስጥ ግን ተበድረ ለብሰህ አትቀጥልም። ታዋርዳለች። የሌለ ማንነት ነው የምትናገረው። ያ ሚኒማ ነው፣ መግቢያ ነው። ከዛ በኋላስ ህይወት እንዴት መሰለች? ወተትም ናት፣ በርበሬም ናት፣ ዳጣም ናት፣ ጨውም ናት፣ መራራም ናት። እነዚህን አቻችሎ መሄድ። ምክንያቱም ሁለት ዓለም ነው የሚገባው እዚህ ውስጥ። በመጀመሪያ ደረጃ እሷ ሴት አንተ ወንድ፣ እሷ ሚስት አንተ ባል። ነገሮች ሁሉ ልዩነቱ ሰፊ ነው እኮ። ከዛስ በመግባባት ውስጥ፣ በመረዳዳት ውስጥ፣ በመከባበር ውስጥ እኩልነት ይላሉ። አላምንበትም እኔ ማይ ፐርሰናል። የትዳር ውስጥ እኩልነት የለም ነው ወላሂ። የወንድ ሴት እኩል ምናምን የሚባለው ነገር እንትን ነው ሲሊ ፊሎሶፊ ነው። ለምንድን ነው ኤሌመንቱ መከባበር፣ መዋደድ። ስትገናኝ ራሱ በእኩልነት አይደለም የምትገናኘው፣ ለግጥሚያ አይደለም የምትገናኘው።